ስለዚህ ብልጽግና ያው እንደምታውቁት ከራዕይና ከግቡ ከተልዕኮ ከእሴቶቹና ከመርሆቹ አኳያ አገራዊና ውህድ ፓርቲ ነው። ህብራዊ የሆነ በፍጹም ወንድማማችና እህትማማች ላይ የተመሰረተ ፍጹም ኢትዮጵያዊነት ሊመሰረት እና ከቆዩ የተዛቡ ትርክቶች የወጣ የወል እምነትና ትርክት እና ይህን ሀገርና ህዝብ የሚያጸና አንድነቱን የሚያጠናክር ምናልባትም በተለያየ መንገድ መዋቅራዊና ስርዓታትን ጭምር ሲያምሱት በድህነትና በጦርነት አዙሪት ውስጥ የገባን የቆየን ህዝቦችና ሀገር ስለሆነ ይሄን በመገንዘብ ይሄን ከልብ በመረዳት አልሞና አቅዶ ሊሰራ የሚችል ሀገራዊና ውህድ ፓርቲ አካታች ፓርቲ ብልጽግና ፓርቲ ነው። የኔና የእናንተ ፓርቲ አነሳሱ ሀገራዊ ነው። ከየቱም አይዲዮሎጂ የተቀዳ የተቀመረ ሳይሆን ሰው ተኮርና ሀገራዊና ውህድ ፓርቲ ነው። ሰው ተኮር ማለት ምን ማለት ነው? ሀገራዊ ማለት ምን ማለት ነው? እንዴት ይገለጻል በፓርቲ ውስጥ የሚለውን ለዚህ አባልና አመራር ብዙ ነገር ማለት ላይጠበቅ ይችል ይሆናል። በተለይም